የዳግም የኢትዮ ኤርትራ ጦርነት ይነሳል የሚለው ስጋት ሰብስክራይብ በማድረግ የደወል ምልክቱን በመጫን በየዕለቱ ፈጣንና ወቅታዊ ሀገርኛና ዓለም አቀፍ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የኢትዮ ኤርትራ ጦርነት ያሰጋል የሚለው ያየለ መምጣት መረጃዎቹ ስናቀና ሁለት ያክል መረጃዎች ዓለም አቀፋዊ የመጀመሪያው ስጋትም ቡድን ውስጥ እየተቀየረ ነው ያለው ሁኔታ እየበረታ ወደዛች አያደ በዓለም አቀፍ ደረጃ የተለያዩ የውጭ ደብረጽዮን ገብረ ሚካኤል ቡድን የአቶ ጌታቸው ረዳ ቡድን አፈንጋጭ አካላት ወይም ተቋማት አባሎች ለምን በስብሰባ ተካፈላችሁ የዚህ ጦርነት ስጋት መተንተን ጀምረዋል። ከዚህ ጋር በተገናኘ አቶ ጌታቸው እንግዲህ በዛሬው እዚህ በኋላ ጊዜ የተመለከትኩት በትግራይ ውስጥ እንዳይካሄድ የዛሬው ተረኛ ደብዳቤ ጭምር አንድ ታዋቂ የሆላንድ ትዕዛዝ ወይም የኔዘርላንድ የውጭ ምርምርና ጥናት ተቋም የሆነ ነው። በሌላ በኩል ክሊንግዴል ሲጠበቅ የነበረውና ግራ አጋቢ በሆነ መልኩ በተለይም እስራኤል በከፍተኛ ሁኔታ በተዘጋጀ አሜሪካ በርካታ ጦር የሚል ተቋም ነው። ወደ ውስጥም ድረገጹ ያስገባ ከዛሬ ነገ ተወስደዋለች የተባለው የበቀል ዓለም አቀፍ ጉዳዮችን ማዘግየቷ ይታወቃል። ስጋቶችን አለርት የሚሰጥ ትንታኔ የሚሰጥ ነውና በአለርት ደረጃ በማስጠንቀቂያ ደረጃ ነው አውጥታለች። በመግለጫው ይሄ ተቋም ኔዘርላንድ ተቋም መቼ ሊወሰድ እንደሚችል በርካታ መረጃዎችን ሰጥታለች። ተቋሙ ያቀረበው ማስጠንቀቂያ ባሻገር ለምዕራባውያን ሀገራትም መልእክት አስተላልፋለች። የኢትዮ ኤርትራ ጦርነት ከተነሳ የሌሊቱን የኢራን ችግሩ በሁለቱ ሀገሮች ብቻ ሳይሆን በእስራኤል በሌሎችም ላይ ተሻግሮ ይሄዳል ጨምሯል። ዝርዝር የሚል ሀሳብ ነው ያነሳው። ታደምጣላችሁ። አብረን ጦርነቱ ደግሞ መጣው በህዝባዊ ወያኔ ትግራይ ህወሓት ውስጥ ያለው መከፋፈል በእጅጉ እየበረታ ነው ያነሳል። በሁለቱ መንግስታት መካከል በማለት መጥራት ያለው ውጥረት ደብረጽዮን ገብረ ሚካኤል በሰጡት መግለጫ መነሻው የፕሪቶሪያ ስምምነት በኋላ ነው ይላል። ቡድን የኛን አባላት ከፕሪቶሪያ ስምምነት በኋላ አሳዶ እያሰረ ነው በከፍተኛ ደረጃ ውጥረቱ ተሸጋግሯል። አቶ ጌታቸው ረዳም በዚህ ምክንያት ጦርነቱ ከተነሳ ከሁለቱ ሀገሮች ባሻገር ትግራይ ክልል ጊዜያዊ እንደውም ከቀጠናውም ተሻግሮ ምንም አይነት ስብሰባ አውሮፓንም ካሄድ አይችልም ያሰጋታል እርምጃ እንወስዳለን ሲል ገለጸ። ዶክተር ደብረጽዮን ገብረ ሚካኤል በተለይም ደግሞ ከኛ የወጣው በአቶ ጌታቸው ረዳ ሁኔታዎችን ለማርገብ ለየለት ፈላጭ ቆራጭ አፍሪካ ህብረት ጥሏል በማለት የገለጹ ሲሆን ሳውዲ አረቢያ ባለፈው ሳምንት በተለያዩ ቻይና 14ኛ ጉባኤውን ሲያካሂድ በምርጫ ቦርድም ህግ ሚናቸውን መጫወት አለባቸው ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን አፍሪካ ህብረት ነው። ግን ሳውዲ አረቢያን ቻይናንና ቀን በተለያዩ መቋጨቱ ነጥሎ ለምን አወጣ የሚለው ምናልባት ያህልና አተናተን ላይ የማዕከላዊ ኮሚቴ አባላትን መርጫለሁ በማለት የገለጸ ሲሆን በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ከዛ በተጨማሪም አውሮፓ ህብረትና አሜሪካን ዓለም አቀፍ የገንዘብ ተቋማትን ተጠቅመው በስብሰባው ላይ ሌቨሬጅ አድርገው ነገሮች እንዲረግቡ ዲፕሎማቲክ ጥረት ማድረግ አለባቸው የሚል አስቀድሞ አሳውቆ የኔዘርላንድስ ህወሓት ጉባኤውን መጠናቀቅ ተከትሎ ባወጣው መግለጫ ካለፉት ጥቂት ጊዜያት ወዲህ በድርጅቱ ውስጥ ይሄ እንግዲህ ልቀቁኝ የሚለው በጥናቱ ላይ ወይም በአለርት በማስጠንቀቂያ ላይ በኋላ በመጨረሻው ሰዓት ራሱን የሰፈረ ነው እና እርሱ ስልጣኑን በመጠቀም ዴንጀረስ የጉባኤው የሚለው ማለት በመቀባት ትርጉሙን ሳየው ህወሓት ላይ እየፈጸመ ነው በማለት ወዳጅ መሳይ ጠላቶች ገብረ ሚካኤል አቶ ጌታቸው ረዳን የወቀሱ ሲሆን ከሁለቱ ቃሎች የተወሰደ ነው ላይ ያለው ተሳታፊዎች ፍሬነሚ የሚለው ፍሬንድና ኤነሚን የሚለውን ኮምባይን አድርገውት ነው የተለመደ ቃል ነው ሲሆን ከድርጅቱ ታያቸው ወዳጅ ይመስላሉ ቡድን ሆኖ ግን ውስጣቸው ጠላቶች ናቸው። ለዚህ ነው በአማርኛ ወዳጅ መሳይ ጠላቶች በሚል በዚህም የቡድኑ አጃቢዎችም እንዲሁ ስታይ ከላይ ሲታዩ የሁለት ወዳጆች ጸብ ሳይሆን የሁለት ፍቅረኛሞች ጸብ ሳይሆን ወዳጅ ይመስላሉ ከላይ ሲታዩ ግን ውስጣቸው ጠላት ነው የሚል ከዚህ በኋላ አረዳድን እንዳይቀጥሉ ወስነናል በማለት የገለጹ ሲሆን ከዚህ በዛ ደረጃ ነው ማየው። አቶ ጌታቸው ረዳ ቡድን አደናግሮ ምን አይነት ሁኔታዎች እየታዩ ነው የሚለውን ተሳስተው የወገኑ ኢንፎርሜሽኖቹን ልጨርስና ከመረጃዎቹ ወደ ድርጅቱ አባልነት መመለስ ከፈለጉ በድርጅቱ ህግና ደንብ መሰረት በጽሁፍ ምን አይነት ሁኔታዎች እየታዩ ነው? አባልነት ብቻ መቀጠል አንደኛ ሁለቱም መንግስታት በዶክተር ደብረጽዮን ለተቃዋሚ በቀጥታና በተዘዋዋሪ ድጋፍ እያደረጉ ነው ይላል። ረዳም እንደገለጹት በዶክተር ደብረጽዮን የኢትዮጵያ መንግስትም የኤርትራ መንግስትም ለኤርትራ መንግስት ለኢትዮጵያ ተቃዋሚዎች ችግር ለኢትዮጵያ መንግስት ተቃዋሚዎች የኢትዮጵያ መንግስት ደግሞ ለኤርትራ መንግስት ተቃዋሚዎች
ድጋፍ እያደረጉ ነው ይላል። አንደኛ ከተያዘው እቅድ ውጪ፣ ሁለተኛ ኤርትራ የኢትዮጵያ የባህር በር ጥያቄ እንደ ስጋት ታየዋለች፣ ማካሄድ አይቻልም፣ ተካሂዶ ካገኘን እርምጃ ማለት ኢትዮጵያን ኤርትራን ያሰጋት የኢትዮጵያ የባህር በር ጥያቄ ነው። መንግስት መስሪያ ቤቶች ጊዜያዊ የሚል የማያውቀው ኤርትራ ለምን የባህር በር ጥያቄ እንደሚያሰጋት አይገባኝም። የሚከለክል የሆነ ሆኖ ግን ኤርትራ የኢትዮጵያ የባህር በር ጥያቄ ከምቀኝነት ካልሆነ ሊገባኝ አይችልም። ፕሬዝዳንት አቶ ጌታቸው የሚያሰጋት ለሁሉም የዞን አስተዳደሮች የባህር በር ጥያቄ እንደ ስጋት ታየዋለች ይላል የኤርትራ መንግስት ወረዳ ምክር ቤቶች የተላከው ይሄው። ኢትዮጵያ ደግሞ በበኩሏ የኤርትራ መንግስት ከግብጽ ጋር እያደረገ ያለው ጥምረት በስጋት ታየዋለች ይላል። ኢትዮጵያ ኤርትራ ከግብጽ ጋር የግብጽ ተላላኪ መሆኗ ያሰጋኛል የሚል ነው። የክልሉ ግዛታዊ አንድነት ማስከበር በኤርትራ በኩል የኢትዮጵያ ወደብ መፈለግ ነው ወይም የኢትዮጵያ መንግስት ወደብ መፈለግ ወይም የባህር በር መፈለግ ነው። በኢትዮጵያ በኩል ደግሞ ከግብጽ ጋር የፈጠረችው ጥምረት ነው የሚያሰጋት ስብሰባዎችና መሰባሰቦች። ሶስተኛ በትግራይ አመራሮች ዘንድ የተፈጠረው መከፋፈል ሁኔታውን የበለጠ አደገኛ አድርጎታል ይላል። ማድረግና መንቀሳቀስ በክልሉ ውስጥ መሰነጣጠቅ ወይም የህወሓት መሰንጠቅ ስራ በማደባቀቅ ሌላው ችግር ነው ብሎ ነው የሚያነሳው። ስለዚህ እነዚህ ሁኔታዎች ወደ ሙሉ ጦርነት ወይም ፉል ስኬል ዋር ጥብቅ መመሪያ ሊወስዱ ይችላሉ በሌላ ዜና የሚል በበርካታ ነገር ነው ዘንድ ከፍተኛ ትኩረት